ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አርሴናል ሻምፒዮንስ ሊጉን ያሸንፋል ሲል ጄሚ ካራገር ተናገረ። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አርሴናል በሻምፒዮንስ ሊጉ ጥሩ ጊዜ እንደሚያሳልፍ ገምቷል። በተንታኝነት እያገለገለ የሚገኘው የቀድሞ ተጫዋች ጄሚ ካራገር እና ሚካ ሪቻርድ ግምታቸውን ሲያስቀምጡ አርሴናል ለፍጻሜው ይደርሳል ብለዋል። ጄሚ ካራገር በፍጻሜው ጨዋታ አርሴናል አሸንፎ ሻምፒዮን ይሆናል ሲልም ገምቷል። በሌላ በኩል ጄሚ ካራገር ሊቨርፑል ወደ ቀጣዩ ዙር ያልፋል የሚል ምንም ተስፋ የለኝም ሲል አስተያየቱን ሰጥቷል። የማድሪድ ዋንጫ ብዛት ከኛ የተሳትፎ ብዛት ይበልጣል ሲሉ ጋርዲዮላ ተናገሩ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው የሪያል ማድሪድን ዋንጫ ብዛት ያህል በሻምፒዮንስ ሊግ አለመሳተፉን ገልጸዋል። ሪያል ማድሪድ 15 ሻምፒዮንስ ሊግ አሸንፏል። ይህ ቁጥር ማንቸስተር ሲቲ በውድድሩ ካደረገው ተሳትፎ ይበልጣል ሲሉም ፔፕ ጋርዲዮላ ተናግረዋል። እነሱ 15 ዋንጫ አሸንፈዋል፣ እኛ ግን 13 ወይም 14 ጊዜ ብቻ ነው የተሳተፍነው ሲሉ ጋርዲዮላ ተናግረዋል። አሰልጣኙ አክለውም ሪያል ማድሪድ ሁልጊዜም ሪያል ማድሪድ ነው፣ አሰልጣኝ ቢቀየርም ማንነቱን አያጣም፣ ሁልጊዜም እናከብራለን ብለዋል። ካምፕ ኖ ላይ የተለየ ቡድን ታያላችሁ ሲሉ ሃንሲ ፍሊክ ተናገሩ። የባርሴሎናው አሰልጣኝ ሃንሲ ፍሊክ ቡድናቸው ጥሩ የኳስ ቁጥጥር እንዳልነበረው ከጨዋታው በኋላ ተናግረዋል። ከኳስ ጋር ጥሩ አልነበርንም ያሉት ሃንሲ ፍሊክ ኳስ ከቁጥጥራችን እየወጣ ቀላል ስህተት እየሰራንም ነበር ብለዋል። ይሄ ደግሞ እንደሚታወቀው ኒውካስል ዩናይትድ የሚወደው ነገር ነው ያሉ ሲሆን ካምፕ ኖ ላይ ግን የተለየ ቡድን ታያላችሁ ሲሉም ተደምጠዋል። የኒውካስል ዩናይትድ አሰልጣኝ ኤዲሃው በበኩላቸው በሴንት ጄምስ ፓርክ ድንቅ ምሽት ነበር ሲሉም ገልጸዋል። አሰልጣኙ አክለውም ቀጣይ በሜዳችን ሆነ አልሆነ የትም እንሂድ ዝግጁ እንሆናለንም ብለዋል። ባየር ሙኒክ ወሳኝ ተጫዋቹ ተጎድቷል። ባየር ሙኒክ በምሽቱ የሻምፒዮንስ ሊግ ጨዋታ አትላንታን 6-1 በሆነ ሰፊ ውጤት ረቷል። በጨዋታው የቡንደስሊጋው ክለብ ባየር ሙኒክ ወሳኝ ተጫዋቹን በጉዳት ምክንያት አጥቷል። ጃማል ሙሲያላ፣ አልፎንሶ ዴቪስ እና ጆናስ ኡርቢ ጉዳት አጋጥሟቸው ሜዳውን ለቀዋል። አልፎንሶ ዴቪስ ያጋጠመው ጉዳት ከዚህ በፊት እንዳጋጠመው አይነት የጡንቻ ጉዳት መሆኑ ተገልጿል። ተጫዋቹ በገጠመው ከባድ ጉዳት ምክንያት በዚህ ዓመት 26 ጨዋታዎች እንዳመለጡት አይዘነጋም። በሌላ በኩል ጆሹዋ ኪሚች እና ኦሊሴ ቢጫ ካርድ መመልከታቸውን ተከትሎ የመልሱ ጨዋታ በቅጣት ያመልጣቸዋል። እንደ አላህ ፍቃድ ሩብ ፍጻሜውን እንገባለን ሲል ኦካን ብሩክ ተናገረ። የጋላታሳራይ አሰልጣኝ ኦካን ብሩክ እንደ አላህ ፍቃድ ሩብ ፍጻሜውን እንገባለን ሲሉ የጋላታሳራዩ አሰልጣኝ ኦካን ብሩክ ተናገሩ። የጋላታሳራዩ አሰልጣኝ ኦካን ብሩክ ከዚህም በፊት ሊቨርፑልን ያሸነፍነው በእድል እንዳልሆነ አሳይተናልን ብለዋል። በዚህ ዓመት ሊቨርፑልን 2 ጊዜ አሸንፈነዋል ያሉት አሰልጣኙ የመጀመሪያው ድል በእድል አለመሆኑን ዛሬ አሳይተናልን ብለዋል። አሰልጣኙ አክለውም እንዳላ ፈቃድ ሊቨርፑልን ጥለን ሩብ ፍጻሜ እንገባለን ሲሉ ያላቸውን እምነት ገልጸዋል። አንፊልድ ላይ የሚደረገው የመልስ ጨዋታ ከዚህ የተለየ እንደሚሆን የገለጹት አሰልጣኙ ደጋፊዎቻችን ባይገኙም በጥሩ ሁኔታ እንወክላቸዋለን እንዳይሰጉም ብለዋል። በስነ ልቦና ውስጤ ተሰብሯል ሲል ሚኪ ቫን ቪን ተናገረ። የቶተናም ተከላካይ ሚኪ ቫን ቪን ዴቪን በክለቡ ውስጥ እየተፈጠረ ባለው ነገር ውስጡ መሰበሩን ተናግሯል። በዚሁም ምክንያት ስልክ መጠቀም ማቆሙንና ከቤተሰብ ውጪ ማንንም ማናገር እንደማይፈልግ ገልጿል። እኛ ላይ እየተፈጠረ ባለው ነገር ውስጤ በስነ ልቦና ተሰብሯል፣ ይሄ ነው የሚሰማኝ ሲልም ሚኪ ቫን ቪን ዴቪን ተናግሯል። ተጫዋቹ አያይዞም ከዚህ በኋላ ስልክ አልጠቀምም፣ ማህበራዊ ሚዲያም አላይም፣ ቤተሰቦችን ብቻ ነው የማወራው ሲል ተናግሯል። እዚህ ያለነው ሁላችንም ዋንጫ ተርበናል ሲል ፔሮ ሂንካፔ ተናገረ። የሰሜን ለንደኑ ክለብ አርሴናል የየካቲት ወር ምርጥ ተጫዋች ይፋ አድርጓል። የሰሜን ለንደኑ ክለብ አርሴናል የየካቲት ወር ምርጥ ተጫዋች ይፋ አድርጓል። በዚህ መሰረት የኋላ መስመር ተጫዋቹ ፔሮ ሂንካፔ የወሩ ምርጥ ተጫዋች በመባል ተመርጧል። ፔሮ ሂንካፔ በሰጠው አስተያየት እዚህ ሁላችንም ዋንጫ ተርበናል፣ ማሸነፍ እንፈልጋለን፣ የምንፋለምለት
ዓላማችን አንድ ነውም ብሏል። ለጥቃቅን ነገሮች ትኩረት እንሰጣለን ያለው ሂንካፔ በዚህ ምክንያት የቆመ ኳስ ጥንካሬያችን በአውሮፓ ይነገራልም ብሏል። ይሄ ከኒኮላስ ጆቨር ጋር በየቀኑ የምንሰራው ስራ ውጤት ነውም ሲል ሂንካፔ ጨምሮ ተናግሯል። ኢራን በዓለም ዋንጫ ውድድር አትሳተፍም። ኢራን በቀጣዩ የ2026 ዓለም ዋንጫ ውድድር እንደማትሳተፍ የሀገሪቱ ስፖርት ሚኒስቴር ይፋ አድርጓል። ሀገሪቱ በዓለም ዋንጫው የማትሳተፈው በመካከለኛው ምስራቅ ባለው ጦርነት ምክንያት መሆኑን አስታውቀዋል። የኢራን ስፖርት ሚኒስቴር አህመድ ዶንያማሊ አሁን ያለው ሁኔታ በዚሁ ከቀጠለ በዓለም ዋንጫው መሳተፍ አንችልም ሲሉም ተናግረዋል። ይሁን እንጂ ኢራን እስካሁን ከውድድሩ ራሴን አግልያለሁ ብላ በይፋ ለአወዳዳሪው አካል ፊፋ አላሳወቀችም። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ በኢራን ተሳትፎ ዙሪያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መምከራቸውን ገልጸው ነበር። ጂያኒ ኢንፋንቲኖ በሰጡት አስተያየት ትራምፕ የኢራን ብሔራዊ ቡድን በአሜሪካ እንዲወዳደር እንቀበለዋለን ብለው አረጋግጠውልኛልም ብለዋል። ቪኒሺየስ በ30 ዓመቱ ጫማ ቢሰቅል አይገርመኝም ሲል ሃዛርድ ተናገረ። የቀድሞ የቼልሲና የሪያል ማድሪድ ተጫዋች ኤዲን ሃዛርድ ቪኒሺየስ ጁኒየር ከወዲሁ ከእግር ኳስ እንዳይርቅ ስጋት እንዳለው ተናግሯል። ቪኒሺየስ ስለገጠመው ተደጋጋሚ የዘረኝነት ጥቃት ያነሳው ሃዛርድ ቪኒሺየስ ገና ልጅ ነው፣ ለእሱ አዝኛለሁም ብሏል። እሱ ብዙ የዘረኝነት ጥቃት አጋጥሞታል ያለው ሃዛርድ ምንም የተለወጠ ነገር ስለሌለ በ30 ዓመቱ ጫማ ቢሰቅል ምንም አይገርመኝም ሲልም ገልጿል። ተጫዋቹ አክሎም እሱ እግር ኳስ የሚወድ ተጫዋች ነው፣ መጫወት ብቻ ነው የሚፈልገው፣ እኔ ሜዳ ላይ እንደማደርገው እሱ ልክ እንደኔ ነውም ብሏል። ስለ ቪኒሺየስ የሚወራው ሜዳ ላይ ከሚያሳየው ነገር የበለጠ እያሳለፈ ስላለው ነገር ነው። ምክንያቱም እንዳለመታደል ሆኖ ሰዎች ቪኒሺየስ ምን አይነት ድንቅ ተጫዋች እንደሆነ ይዘነጋሉም ሲል ኤዲን ሃዛርድ ተናግሯል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ምሽት ተመኘውላችሁ።